በጣም ጉዳዩን እስከምንጨርስ ድረስ ኮመንቱን ልዘጋው ነው ጋይስ። እናንተ ታፕታፕ አድርጉ። ገስት ላይ ያለ ነው። ምናልባት ሀሳባቸውን እነሱ እንትን እስከሚሉ እኛ በሚሰጠን እድል እንጠቀማል። እናመሰግናል። ኮመንት ዘግተነዋል። ኮሜንት ዘግተዋል። አንድ ሰው እድል የተሰጠው ሰው አውርቶ እስከሚያበቃ እድል የሚሰጠው አዘጋጁ። ሁለቱም ከላይ አድርጋቸው። እሱንም ከላይ አድርገው። አንድ ሰው ከላይ አድርጋቸው። እሺ ይኸው ቴንክ ዩ። አንድ ሰው ምረጡና ጉዳዩን ማኔጅ የሚያደርገውን ጥያቄ የሚያቀርበውን ሀሳብ የሚያስጨርሰው አድርጉና ቀጥሉ። ብሬክስን አድርገውና ጉዳዩን ይመራው። እዛ ስለ መንገዱም ስለ ሁሉም ነገር ስለ ሀገሩም ስለሚያውቀው ብሬክስ ያለውን ነገር ያዘውና እድል በተሰጠን ሰዓት እኛም ሀሳብ እንሰጣለን። ካየ ጀምሩ። ብሬክስ አለ አለው። ሚኪም ቢጨምር ጥሩ ነው ቢያግዘኝ። ሚኪም ይጨምራል። እንደሱ አድርጉና ጉዳዩን ምሩት። ዋናው አንተ ለምንድን ነው እዛ ያለው መንገዱን ሁሉን ነገር ሀገሩን ስለምታውቀው ሚኪ እናንተ አሁን ያለ ልዩነት ስላለው እሱም አብሮ ያግዛል። ታግዛለሁ እኔ ያለሁኝ ችግር የለውም። ግን አንተ በዋናነት ምራው እናስጀምረው። እሺ ፕሮግራሙ እናስጀምረው እኛ ነን ማለት ነው ወይስ እንዴት ነው? አንተ ነው የምትነጋገሩትን ነገር ቀጠሮውን ሰምተሃል አይደል? አይ ቀጠሮውን አልሰማሁም ነበር። የዛሬውን ቀጠሮ ልንገርህና እንግዲህ እነሱ ያሉት በሰዎች እኛ ላይ ብዙ ነገር ደርሶብናል። እውነቱን የታማንበትን የተተቸንበትን እስከ ቤተሰቦቻችን ድረስ የተዛተባቸውና ብዙ ነገር የተባልንበትን እውነቱን በቪዲዮ አስሞርክዘን እውነተኛውን መረጃ እናመጣለን፣ ለህዝብ እናሳያለን ነው አሉት። እንግዲህ መረጃችሁ ምንድን ነው ብላችሁ መጠየቅ እናንተ ናችሁ። እንድርስም ወንድማችን እሱም እንደዚሁ የያዘው መረጃ አለ። የአንተሳ መረጃ ምንድን ነው ብላችሁ መጠየቅ ነው። የሁለቱም መረጃ አይታችሁ ከዛ የራሳችሁን ውሳኔና የራሳችሁን ፍርድ መስጠት ነው። ሰይድ አሁን ሀና አለች የለችም በሚለው ላይ ነው ነበልባሉ የሚባለው ወንድማችን የመጣው። እሱን እንትን ለማድረግ ነው ወይስ እነሱ ነበልባሉ የመጡት ሀና ለመሞቷ በቪዲዮ የተደገፈ መረጃ አለን እናሳያለን፣ ስለዚህ እውነታውን እናሳያለን ብለው ነው የመጡት። እንድረስ ደግሞ ላለመሞቷ መረጃ አለኝ ብሎ ነው የመጣው። ሁለታቸውንም መረጃ አይቶ ይሄ ሌላው ለህዝብ መተው ነው፣ እናንተም የመሰላችሁን መፍረድ ነው። እሺ መልካም። እንግዲህ ዛሬ 5ኛ ቀናችን ነው። እያያችሁ ነው አይደለ? መቋጨት ስላለበት አንድ እውነት ተፈርዶ ካለችም በህይወት እንድትገኝ የለች የሚለውም ከሆነ ደግሞ ያው የህዝብ ውሳኔ ነው። ወንድም ነበልባሉ እንኳን ደህና መጣ። ያው እንግዲህ በዚች በሀና እህታችን ዙሪያ ያው 4-5 ቀናት እዚህ ውይይት እየተደረገ እንዳለ ታውቃለህ። እኔ እንኳን ከትናንት ወዲያ ነው የተቀላቀልኩት፣ ግን ከዛም በፊት ጀምሮ ብዙ ወንድሞቻችን ጥረት አድርገዋል። እንግዲህ ሀና እስከዛሬ ያለውን ሂደት አንተም ስትከታተል ቆይተሃል ብዬ አምናለሁ። የቀጥታ ስርጭቱን ሀና ሞተች ተብሎ ቢነገርም መሞቷን የሚያረጋግጥ ምንም አይነት መረጃ ለቤተሰቦቿ ባለመቅረቡ ምክንያት አንድ ቤተሰብ፣ ሁለተኛ ደግሞ እዚህ ጋር እየተከታተለ ያለው መላው የኢትዮጵያ ሕዝብ ሀና መሞቷን በምን ማረጋገጥ ይቻላል ብሎ ጥያቄ አንስቷል። እሱ ብቻ ሳይሆን የሀና መሞት የሚያረጋግጥ ቪዲዮ ወይም ፎቶ መቅረብ አለመቅረቡ ብቻ ሳይሆን ሀናን በዛው በቦታው ፈርቻ በሚባል ቦታ ላይ ትናንት አንዲት የጉራጌ ልጅ 5 ዓመት ሙሉ እዛ ላይ ታግቼ ነበር፣ 5 ዓመት ሙሉ ታግቼ አሁን ነፍሰ ጡር ሁኜ
አርግዤ አውጥተው ሲጥሉኝ እኔ ወደ ሀገር ቤት ስትገባ እህቷ ናት ስታወራ የነበረች ሳውዲ ያለችው፣ ሁላችሁም ስትሰሙ ነበርና አንዲት እከሌ የምትባል ልጅ ሀና የምትባል ልጅ አንቺን የምትመስል እዛው ነበረች ብላ ለእህቷ ትነግራታለች። ኦኬ። ከዚ ዋሳ ደግሞ እርግጠኛ ነሽ? አዎ። እስኪ ይችን ልጅ ትሆን እንደ ይች ልጅ እኮ ሞተች እየተባለች ነው ብላ ቪዲዮ ትልክላታለች፣ የሀና ቪዲዮ ማለት ነው። ከዛ አዎ ወላሂ እሷ ራሷ ናት ያየኋት በአይኔ በብረቱ እዛ ቦታ ላይ ከረመዳን በፊት አይቻታለሁ ብላ ተናግራለች። ይህ እንግዲህ ልጅቷ እዛ ቦታ ላይ የነበረች ልጅ ናት። አንድ ይሄ መረጃ። ሁለተኛ የሀና አባት አላማጣ ድረስ ሂዶ ለማስተርጎም ጓደኛቸውን አግኝተው ለማስተርጎም ብለው በሄዱበት ሰዓት ላይ እዛ ያለው የሀና አባት ጓደኛቸው ልጅቷ በህይወት አለች፣ ለሌላ ሰው ሰጥተዋት ነው እንጂ ልጅቷ አለች የሚል ተጨማሪ መረጃ እንደነገሯቸው ትናንት የቀጥታ ስርጭት ላይ ሲያወሩ ነበር። ይህም ሰምተሃል ይሆናል ብዬ አምናለሁ። ሶስተኛ ደግሞ እንድሪስ ወንድማችን በዚህ እህታችን ዙሪያ መረጃ እንዳለው እየተናገረ ነበር። በሱም በኩል አሳማኝ መረጃ ይኖራል ብዬ አምናለሁ። በእኛ በኩል እንደ ህዝብ እነዚህ ነገሮች አሉ። ሀና ለምን ስትሞት ቪዲዮ አላነሷትም? ለምን ቪዲዮ አልቀረጿትም? ለምን ፎቶ አልቀረጿትም? ምናምን የሚለው ትናንትም ስናወራው የነበረ ነገር ስለሆነ አብዛኛው ህዝብ ሲከታተለው መጥቷል። ትርጉም የለውም አሁን ብንደግመው ማለት ነው። ነገር ግን አንተ አሁን የመጣኸው ሀና አለች ወይስ የለችም የሚለው በህይወት አለች ወይም ደግሞ ሞታለች የሚለውን መረጃ ለመስጠት ይመስለኛል የመጣኸውና በአንተ መጀመር እንችላለን። አሁን መቀጠል ትችላለህ ለማለት ነው። ይሰማል ወንድም? ባሉ ይሰማል? እድሉን ሰጥቻለሁ። እያወራህ ከሆነ ነበልባሉ ወንድማችን ማይክሮፎንህን ኦን አድርገው። ሚዩት ስለሆንክ ማውራት አትችልም። እያወራህ እየሰማህን ከሆነ አትሰማንም ለኛ። አሁን ሚዩት አድርጋን ጎሄድ ቀጥላ። እሺ ሰላም ናችሁ? አለን ፈጣሪ ይመስገን። ብሬክስ ዴ መች ነኝ። ሶሪ። እሺ እዚህ ያው የአካባቢያችን ሰው ሽማግሌ ተሰብስበን ከ100 ባይሞላም ከዛ በታች ነው። እናንተም የምትሉትን እየጠበቅን ያው በሽማግሌው መሰረት 3 ሰው ተመርጠዋል። እነሱ እንዲያናግሯችሁ ከእናንተም ጋር የመረጥናቸው ሰዎች አሉ። አንደኛው አንተ ነህ፣ ሁለተኛው ጆከር ነው። ወደ ሽማግሌዎቹ አስተላልፋለሁ ማለት ነው። ከሽማግሌዎቹ የሚናገሩት አንተን ወክለው ነው? አዎ እኔን ወክለው ነው። ኦኬ እሺ፣ ወደ ሽማግሌው ላስተላልፍ ይቻላል። ሰላም ናችሁ? እንዴት ናችሁ? አለን ፈጣሪ ይመስገን። ያው በተፈጠረው ጉዳይ እኛም እየተከታተልን ነበር ማለት ነው። ሁሉም ህዝብ ያው በሙሉ ኢትዮጵያም ያለው እዚህም ያለው የትም ምድር ላይ ያለው በዚች ላይ ጉዳይ ላይ ያው በሙሉ እየተከታተላችሁ ነበር። እኛም ደግሞ ዛሬ እዚህ ተሰብሰቡ እዚህ ቦታ አስተራህ አለ ተጣልባበር በታች ያላችሁ ሰዎች የምታውቋት በሙሉ እዚህ ቦታ አስተራህ አለ ከ6 ሰዓት እስከ 7 ሰዓት ተኩል ድረስ ባለው ሁኔታ ተሰብስባችሁ ያለ አዲስ ነገር አለ፣ የምንናገረው ነገር አለ፣ የእኛ መረጃ አለ፣ የሚዲያም ሰዎች መረጃ አለ። ስለዚህ ይሄ ጉዳይ መቋጨት አለበት። ትኑርም አትኑርም ይመች አለ ብሎ መረጃ አለኝ። ህዝቤ ተሰብሰቡልኝ። የሚዲያም ሰው
የሚወድም የማይወድም የሚዲያም ሰው ተሰብስቧል። ስለዚህ ይሄ ነገር መቋጨት አለበት። ሚዲያም መረጃ አለኝ እያለ ነው። እኔም ጋር ደግሞ ተሞተች ጀምሮ ካስረዳሁ ጀምሮ የለችም የሚል መረጃ እኔ ጋር አለኝ። ስለዚህ ይህን ነገር ተሰብሰቡልኝና ዘመድ፣ ጓደኛ፣ ቤተሰብ፣ አዛኝም የሆነ ጠቅላላ ተሰብሰቡና የኔን ነገር አዳምጡ። ሚዲያውንም እናሳርፍ፣ ቤተሰብም እናሳርፍ፣ እኔም ልረፍ፣ ተሰብሰቡልኝ ብሎ ሰው መጣ፣ ተሰበሰበ። 3 ሰዎች ተመረጥን። አንደኛው እኔ ነኝ፣ 2 ደግሞ አሉ አሁን የሚያናግሯችሁ። ህዝቡ በተሰበሰበበት እኛን አምናችኋለሁ፣ እናንተን ወክለን ህዝቡን ወክለን የሚመችን መረጃ ወክለን ይዘን እንድንናገር ነው ወይ? አዎ እንድትናገሩ ነው። መረጃውን ታሳዩናላችሁ ወይ? አዎ እናሳያችሁ ብለው ህዝቡ ባለበት 50 በላይ ህዝብ አለ፣ ቁጭ አድርገው አሳዩን። ይሄ ነው የእናንተ መረጃ? አዎ። ስለዚህ እኛ 3ታችን ሰዎች ወክለን ይሄን ነገር እውነተኛ መረጃ ብለው ሽማግሌዎች ሰብስበው አቅርበውናል። ወደ እናንተ ማመጣው አሁን አማርኛ አለ ማለት ነው። ቀጣይ 2ኛ ዙር የምነግራችሁ እናንተ ጋር ያለው መረጃ አለች፣ ከዚህ እስከዚህ ከዚህ እስከዚህ ከአንድም 3ም 4ም መረጃ አለ የሚባል አለ አይደል? መልካም። እኛም ጋር ደግሞ ህዝብ ባሳየን ፊትና የመችን ባመጣው በተረጋገጠ መረጃ አለ ተብሏል። የተረጋገጠው መረጃ ደግሞ እናንተንም እዚህ ያለውንም ህዝብ የመችንም ቤተሰብንም የሚያሳርፍ መረጃ በይመች እጅ ውስጥ አለ። የማያስዋሽ ነገር አለ። አሁን የእናንተን ትክክለኛ መረጃ ቀድሞ የእናንተ ስለሆነ የወጣው መረጃው የእናንተን መረጃ እኛን 3 ሰዎች ይመች ሰብስቦ ህዝብ ሰብስቦ መርጠን እንዳስቀመጠን የእናንተን ደግሞ ትክክለኛ እውነተኛ መረጃ የሚባል የእናንተን እውነተኛ ትክክለኛ መረጃ የሚባል ታመጣልናለህ ማለት ነው። ቀድማ ቻቻታ እንዳይኖር፣ ውካታ እንዳይኖር እናንተም 85% በእርግጠኝነት የምነግርህ 85% ለልጅቷ አዝናችኋል፣ ለፍታችኋል፣ አልቅሳችኋል። በጣም እኔ ራሴ በጣም ሳላነቃችሁም አልቀርም። በጣም አድንቄያችኋለሁ። 20% ወይም ደግሞ 15% ደግሞ ያው የሰውን ጉዳይ ስለምታውቁት ብዙ ነገር የሚያወራው ነገር አለ ለሌላም ጉዳይ። ግን የ85% ስለ ልጅቷ ህዝነት ስለሆነ በጣም አመሰግናችኋለሁ። አሁን ወደ ቀጣዮቹ ላስተላልፋችሁ ስለሆነ ማለት ነው የእናንተን መረጃ በኋላ ይሻላል አይሻል? ታያችሁ። ምንም ጥያቄ የለውም። እሺ ሰያለክ 20 ምናምን ሺህ ህዝብ እዚህ ጋር ቁጭ ያለው ገስት ላይ ያለን ሰዎች ብቻ አይደለም ባይዘወይ ከኛ ውጭ ያለው አብዛኛው እኮ ስንት ጎበዝ ሰው አለ መሰላችሁ? ስንት በሳል ሰው አለ መሰላችሁ? ከታችሁ ነው የሚከታተል ብዙ ትላልቅ ሰዎች አሉ ባይዘወይ እናቶች፣ አባቶች ይሄንን ነገር ቁጭ ብሎ የሚከታተሉ። ሁሉም እዚህ ጋር የሚከታተል ወጣት ብቻ እንዳይመስላችሁ። በጣም ትላልቅ ምሁራኖች ሳይቀር እዚህ ጋር ቁጭ ብሎ እየተከታተሉ ነው። እያንዳንዷ ነገር ስትነገር ስትባል እያንዳንዱ ነጥብ ይይዛሉ። ሁሉም ነገር ያያሉ። ህሊና ያለው ሰው አይደለም ትላልቅ ሰዎች ይቅርና ወጣቱ እዚህ ጋር ያለው ራሱ ህሊና አለው። ያው አንድ ነገር ሲነገር አንድ ነገር ሲባል እንደገና ሪያሊቲውን ለማወቅ ምንም ያን ያክል ከባድ ነገር አይደለም። ሳሪ ስትልክ አበባ ብሬክስ ከቻ አርጋት። እሺ አክሰብት በይ። ይዤሻለሁ ሳሪ ግቢ። አመሰግናለሁ ወንድሜ። ላይቭ የከፈቱ ምናምን ካሉ ብዙ ሰው ይዘው የተቀመጡ እየሄዳችሁ ኮመንታችሁ በኮመንት ረብሿቸው እና ንገሯቸው። ሁሉም ሰው መውጣት መቻል አለበት። በዚህ ሰዓት ላይቭ ከፍቶ ሌላ አጀንዳ ወይም ጌም እየተጫወተ ያለ ሰው ካለ ከዛ ላይቭ ላይ መውጣት መቻል አለበት። ምንም ጥያቄ። ምክንያቱም አብዛኛውን ጊዜ ብሬክስ የአረብ ሀገር ጉዳይ ሲሆን ኬር አይሰጡትም ወይ የሆነ ነገር የእነሱ የሆነ ነገር ግን ሲገጥማቸው ለታፕታፕም ለፎሏቸውም ለምንም የአረብ ሀገር ህመማችን ላይ እና የሆነ ሀዘናችን ላይ ግን አይገኙም። ታውቃለህ። ይሄ ነገር ደግሞ እሱማ ሰው እኮ ነው የማይማረው። የአረብ ሀገር ሰው ነው የማይማረው እኮ። ያ ስለዚህ ዩቱባቸውን ምናቸውን እያሳደጉ በአረብ ሀገር ሴት ኑሯቸውን ቪዋቸውን እያስተካከሉ አሁን ግን ማለት በቃ በእንደዚህ አይነት ነገር ሁላችሁም እየሄዳችሁ ዝጉ በሉ። አዘጓቸው። ፓወር አላችሁ፣ አዘጓቸው እየሄዳችሁ። አንድ አረብ ሀገር የሚኖር ሰው ቢታመም ሞት አፋፍ ላይ ቢሆን እርዱት ተብሎ ሚዲያ ላይ ቢወጣ ባይዘወይ ማንም አይረዳውም። አረብ ሀገር ካለ ሰው ውጭ በስተቀር ማለት ነው። ልታቁት የሚገባ
ሌላው ህዝብ ግን ሌላ ከአረብ ሀገር ውጭ ያለው ሰው ሲታመም ሲቸገር ምን ሲል ግን ቀድሞ የሚደርሰው የአረብ ሀገር ሰው ነው። በጣም ይገርመኛል። እና ችግርን በቅርብ ስለሚያውቁት ነው። ብሬክስ ምናለ መሰለህ አንዳንድ እርዳታ የሚፈልግ ሰው ቁስልን የአንተ ቁስል የሰው ቁስል የሚገባ በአንተ ቁስል ልክ ሲሆን ፊል ታደርገዋለህ እና ኧረ እኔ አውቀዋለሁ ትላለህ። እና እታች ያላችሁ ልጆች ቤት የከፈቱትን ከትንሽ እስከ ትልቅ ሄዳችሁ ቤቱን እባካችሁ ዝጉልን፣ ሰው ጠፍቶን እየፈለግን ነው እና ደስታ ላይ አይደለንም። ከቻላችሁ ተቀላቀሉን፣ ካልሆነ ቤቱን ዝጉልን፣ ሰው አትያዙብን በሉልን። እሱን በሉ። ሚኪ የሆነ ጊዜ የሆነ ታዋቂ ሰው ታሞ እዚህ ቲክታክ ላይ አምጥተውት 2 ልጆች ገዝት ገብተው ስራ ከፈታው 3 ወሬ ነው ግን 200 ድርሃም አለኝ 100 ሪያል አለኝ እያሉ የሰጡ ልጆች አሉ። የአረብ ሀገር ልጆች መገለጫችን ይሄ ነው። የሆነ ጭካኔ አናቅም። ገባ ታሞም ሲመጡ ምን የሚበሉ ኢጃዛ ቤት ቁጭ ብሎ የሞዴስ መግዣ ሳይኖራቸው እርዳታ ላይ የሚሳተፉ ናቸው። የሀዘናችን ወይ የሆነ ነገር ግን አረብ ሀገር ሆነን ካየህ ሚኪ የተወሰናችሁ ናችሁ ከጎናችን የምትሆኑት። አሁን ሚኪ አላችሁ በጣት እንኳን ይቆጠሩ ቢባል ከጎናችን የምትሆኑ እንጂ አብዛኞቹ ዞር ብለው እንኳን አያዩንም። ገባ ኢቨን አንድ የአረብ ሀገር ያለች ልጅ ጌም ስትጫወት ሰፖርት የሚያረጋት እንኳን የለም። ሚኪ በእውነት ነው ታያለ። ፎሎ ሲፈልጉ የሆነች አንድ አረብ ሀገር ልጅ እንትስትል ለማኝ ነው የሚሏት። ገባ ልክ ሁላ ትቆጠራለች እንጂ ምን አለ መሰላችሁ፣ እኔ የሆነ ጊዜ ያየሁት ልንገራችሁ። ደሞዝ ሳይደርስላቸው ቀርቶ የሆነ መዋጮ ነበረ ላይቭ ላይ እና ግቡ ምናምን ሲባሉ ገብተው ደሞዜ ገና 15 ቀን ይቀረኛል እና አበድሩኝ። ገና ያቺ ልጅ እኮ እስከዛ ቀን ላደርስ ትችላለህ በህይወት ግን ተበድራ ያን ቀን ከበር ማድረግ ትፈልጋለች። እና እኔ በዚህ አጋጣሚ በአረብ ሀገር የምትኖሩ ኢትዮጵያኖች ሁላችሁ የአረብ ሀገር ሴቶች አይደላችሁም፣ አረብ ሀገር የምትኖሩ ኢትዮጵያዊ ናችሁ። እኔ በጣም ነው የማከብራችሁ። እግዚአብሔር ከእናንተ ጋር ይሁን። እውነት ለመናገር እኔ በዚህ ደግነታችሁ እናንተኛ ቦታ ብትሆኑ ምን ልትሰሩ እንደምትችሉ ያሳየናል። እኔ አከብራችኋለሁ። እኔ በማክበር ነው የምታወቀው። እግዚአብሔር ስጣችሁ፣ ባላችሁበት በርቱ። ለቤተሰቦቻችሁ 3-4 እህት ወንድሞቻቸውን ኮሌጅ የሚያስተምሩ አረብ ሀገር ያሉ ልጆች ናቸው። እናት አባቶቻቸውን የሚረዱ አረብ ሀገር ያሉ ልጆች ናቸው። እኔ የማውቃቸው የቅርብ ቤተሰቦች ሁሉ አሉ። እኔ እነሱ ያደረጉትን እኔን አላደረጉት እና በዚህ አጋጣሚ ሪስፔክት አደርጋችኋለሁ። እኔ በርቱ፣ ልባችሁ እንዳይሰበር። ለስራ ነው የወጣችሁት። ከነገ ወዲያ የትኛው ዓለም እንደምትኖሩ አታውቁትም። አብዛኛው አሜሪካ ነገር የሚኖረው ከአረብ ሀገር ይኖሩ የነበሩ ኢትዮጵያኖች ሙቭ አድርገው አግብተው በተለያየ ምክንያት አሁን እየኖሩ ነው እዚህ። ስለዚህ እናንተ መኖሪያችሁ አይደለም እሱ የምትሰሩበት የስራ ቦታችሁ ነው። አለቅ በቃ ምንም እንዳይሰማችሁ፣ እንዳትሸማቀቁ። እኔ ሁሌም ከጎናችሁ ነኝ በምንችለው ሁሉ ነገር። ቴንክ ዩ። ኢትዮጵያ ያለ ማህበረሰብ ቆሞ የኖረ ያለ ባይዘው ወይ በዚህ ኑሮ ውድነት ምናምን አረብ ሀገር ባለ ልጁ ነው። በጣም የሚገርመው ነገር እና በእያንዳንዱ ቤተሰብ ውስጥ በተለይ በዚህ ዘመን የተሻለ የሚባለውን አውሮፓ ይሰደዳል። ከዛ ውጭ ሳያ ጉቺን አስገባት፣ ኢንቫይት አርጋት። ጉቺን ሚኪ ወይ አስገባት። አንድ አረብ ሀገር ይሰደዳል እና የተሻለ ርዝቅ ይስጠን ይስጣችሁ ሁላችንም። አይ አሁን ላይ ብሬክስ በአረብ ሀገር የሚኖሩ እህቶች ያሏቸው ሰዎች ናቸው። ኢትዮጵያ እንደውም ዘና ብለው የሚኖሩት አሜሪካ ከሚኖረው በላይ። ለምን ያላቸውን ነገር ለቤተሰቦቻቸው ስለሚያደርጉ ማለት ነው። በቅንነት እኔም አውቃቸው ልጁ ሲቸግራቸው ራሱ ይሄን ላደርግ ነበር ምን ይሻለኛል ምናምን ያማክሩናል ሁሉ እና እንደናንተ እንደ ሻማ ቀልጦ ለቤተሰብ የሚኖር ማን አለ? እና በመጀመሪያ የራሳችሁን ክብር ራሳችሁ ናችሁ የምታውቁት። የምታደርጉትን በልባችሁ የምታውቁት እናንተ ናችሁ። ሰው ክብር ይገባችኋል ራሳችሁ። ጉቺ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሁላችሁንም ሰላም ብያለሁ። አለን አለን። እንዴት ናችሁ? እንኳን ደህና መጣሽ እህታችን። ያሁንን አንድ ነን። ሄሮ ረባቡም አለ እኔም አለው አንድ ነን። አንተንኛው ግዳውን አይደለም። ማነው ስም ያቄ? እንድሪስ ማሩ ነኝ። እንድሪስ መሐመድ ነዓም ጊራ ነው። ጊራ ነው። እንድሪስ ማሩ አሁን ከሚዲያው ላይ ወጣ ብለና የብቻህን ልናገኝ እንፈልጋለን ማለት ነው። ስለዚህ ጉዳይ እኛንም ስለሚመለከተ ማን አንተ? እሺ መጀመሪያ እኔ አደም ቅርፋ እባላለሁኝ እና ይሄ ማን ነው አለው። ስለዚህ ብቻዬን የፈለከኝ ላይቭ ላይ ላሰማ ወይስ ልዝጋው?
ላይ ብላ አታሰማ መሰው እሺ ሪካርድ አድርገው። ይቅርታ ድሪስ አይ ዶንት ኖ ይኸውልህ እኔ እንደኔ ዘግቻለሁ ብለህ ሪካርዱን አንሳው። አንድ ጊዜ ሪካርዱን አንሳው። ያንተ መረጃ ከሆነ ችግር የለም። ያንተ መረጃ ካልሆነ ግን እንትን በለው። አንሳው እያልከው ነው? አይ የእሱ መረጃ ከሆነ ችግር የለም። ግን እሱ ላይ የሆነ ሚዝትና የሚያስፈራራ ከሆነ ይክፈተው የሚወቱ ሪካርድ ያድርገው፣ ችግር የለውም። ያሰማና መጨረሻ ላይ እንደዚህ እየሰማ ከሆነ ሪካርድ አድርገው። ሚኪ እየሰሙ ሊሆን ይችላል እኮ እዚህ ላይቭ ላይ። ስለዚህ ችግር የለውም እንዴ አይደል? ኤቪደንስ እኮ ነው። እነሳ ምንድን ነው ዋትሳፕ ላይ ጻፉለት ለእንድሪስ እንደዛ አድርግ ብላችሁ። ያ በግሉ እኮ ነው የሚይዘው አይደል እንዴ? የግሉን ይዛ ጎበዝ ነው ልጁ፣ መረጃ ላይ ስለሚሰራ ለነገሩ ሪከርድ ያደርገዋል። አይ እዚህ ላይ እኮ ራሱ ህዝብ መናቅ ነው። ይህን ያህል ህዝብ እየጠበቃቸው እነሱ በግል እናውራህ ማለት ራሱ ሌላ ናቸው። እነዛ ሌላ ናቸው። ቤቱን ታፕታፕ ኮፒ ሊንክ ሼር አድርጉት። እሺ ሁላችሁም ታፕታፕ አልኩ። እንደ ሀሳብ ሰየው አባትየውስ ስልክ ላይ መስመር ላይ ብታደርጋቸው እነሱ መረጃውን ይዘው ሲመጡ ዛሬ እንትን የላቸውም አሉ ቤተሰቦቻቸው። እንግዲህ ከውስጥ ከታይ እየተከታተሉ ነው። እህትዮቱም ሁሉ ግን እሳቸው ዛሬ እምቢ ብሏቸዋል አሉ። እንትን ኔትወርክ የቅርብ ቤተሰብ ምናምን እየተከታተለ ከሆነ ችግር ያ እየተከታተሉ ነው፣ እየደወሉልኝ ነው አለ። ከዛ ደግሞ ሪከርድ አድርገው መያዝ ይችላሉ። ካርድም አድርገው ይዛሉ አሉ። ሁሉም እየተከታተሉ ቤተሰቧ፣ ወንድሟም እህቶቿም አሉ። ሁሉም እየተከታተሉ ነው ያሉት። እንደ ሀሳብ ነው ያነሳሁት። ይቅርታ እኔማ ደውዬ ነበር ካርድ ሞልቼ እና ስልካቸው አልሰራም ዛሬ ከአስር ጀምሮ። ሰያ ምንም ችግር የለውም። ምን ታደርጋለህ? ላይቡ ካለቀ በኋላ እዛ ሂስትሪው ላይ ገብተህ የእነሱ ኮንቨርሴሽን ያለበት ጀምሮ ቆርጠህ ማድረግ። የዛን ጊዜ አባትየው ማንም አይችልም። አዎ ስለሚቀመጥ ረጅም ሰዓት አሁን ስለተቀመጠ ቪዲዮ ረጅም ነው የሚሆነው እና ልክ እነሱ ሲመጡ ሰዓት ነይና ስንት ደቂቃ ላይ እንደሆነ ከዛ ያ ላይቭ ሪከርዱን ማውጣት ይቻላል። ላይቭ ሪከርዱ ቆርጦ ራሱ ቲክቶክ ስለሚያስቀምጠው ያንን እንትን ብሎ ይሄኛውን ቆርጦ ዋናውን መላክ